እሺ ሰላም እንዴት ናችሁ? የእናት አቅመ ደካሞች መረዳጃ ማህበር አባላት በሙሉ ዛሬ አጠቃላይ ዓመታዊ ሪፖርት ይቀርበናል። እንግዲህ ሁላችንም በየተራ የምናቀርብ ይሆናል። በመጀመሪያ ለአዲስ ዓመት የገባውን ገቢ እስከ ወጪው ድረስ ሪፖርቱን ይዤ እቀርባለሁ። በእናት አቅመ ደካሞች መረዳጃ ማህበር ለ2017 ዓመተ ምህረት ለአዲስ ዓመት የተሰበሰበ ገንዘብ ሚኪ ከለንደን 10 ሺህ ብር፣ ሙልጌታ ከሳውዲ 6 ሺህ ብር፣ መሐመድ አሊ ከአሜሪካ 12 ሺህ ብር፣ ሳራ ዳኛው ከለንደን 8750 ብር፣ ዘማሪት ለናት ከአዲስ አበባ 1 ሺህ ብር፣ ጥሞና የግዛው ከቤሩት 11550 ብር፣ መቅደስ ከነቤተሰቦቿ እና እንዲሁም ከሆላንድ የሚኖሩ ደጋግ ሰዎች ጋር በጋራ በመሆን 167500 ብር፣ ሞገስ አበራ ከኢትዮጵያ 5000 ብር፣ ሀሰን ናስር 5800 ብር፣ ጽዮን ሸቴ ከካናዳ 5000 ብር በጠቅላላ ወደ 243600 ብር ገቢ ያድርጋችሁልናል። እጅግ አድርገን እናመሰግናለን። ይህንን ደግሞ ለአቅመ ደካሞች ለሁሉም ተለመዱ 77 አቅመ ደካሞች ወደ 154 ሺህ ብር ወጪ አድርገናል። እንዲሁም የትራንስፖርት ወጪን ሳያካትት ማለት ነው። ቀሪውን ደግሞ በጠለምት በመሬት መንሸራተት ለተጎዱ ወገኖቻችን የዕለት ደራሽ ምግብ በመያዝ ቦታው ድረስ ወስደን አስረክበናል። ለዚህም የትራንስፖርት ወጪውን ጨምሮ ማለት ነው የላካችሁትን ገንዘብ በዚህ ልክ ያደረስን መሆኑን እንገልጻለን። እንዲሁም ደግሞ በተለያዩ አካባቢዎች ተፈናቅለው በደብረ ብርሃን የተፈናቃዮች መጠለያ ካምፕ ለተጠጉ ወገኖቻችንም ማህበሩ ድጋፍ አድርጓል። ከዚህም በተጨማሪ በዋልድባና ሳዱቃምባ ገዳማት ባለፈው እንዳላችሁ እንግዲህ ክረምቱ ላይ ማለት ነው ወደ ሰኔ ሐምሌ አካባቢ እንትኖቹ ገዳማቶቹ በገዳሙ ውስጥ ያሉ መናንያን እንግዲህ በርካታ ችግሮች ነበሩባቸው። ይህንንም ባሳወቅናችሁ ወይም በነገርናችሁ መሰረት በጥቅሉ ወደ 191300 ብር አካባቢ ገቢ ያድርጋችሁልናል። ከዚህም ውስጥ 60 ሺህ ብሩን ለሳዱቃምባ ገዳም በመስጠት ቀሪውን ብር ለዋልድባ ገዳም አስፈላጊ የሆኑ የተለያዩ ማቴሪያሎችንም ጨምረን እህሎችን ገዝተን ቦታው ድረስ ወስደን ማስረከብ ችለናል። ይህንንም በጥቅሉ 191270 ብር ያም ማለት 30 ብር ድረስ ቀሪ እስክትደርስ አድርገን መገዛት ያለባቸውን ነገሮች በሙሉ ገዝተን ቦታው ድረስ ወስደን አስረክበናል ማለት ነው። እንዲሁም ደግሞ አንድ አቅመ ደካማ አቶ ሰማይ ሞላ የተባለ ሰው ሚስቱን በሞት ያጣ ልጆች ይዞ ለጊዜው መጠለያ የሌለው ቤቱ የፈረሰበትን ቪዲዮ ሰርተን መላካችን ይታወሳል። ይህንንም መሰረት አድርጋችሁ ገንዘብ የላካችኋላችሁ እጅግ አድርገን እናመሰግናችኋለን። ማሩ አሰፋ፣ ሚኪ፣ መሐመድ አሊ፣ ጽዮን፣ ጥላሁን ደጀኔ፣ ካሳሁን ሰጠኝ፣ መቅደስ እንዲሁም ከሆላንድ ደጋግ ነዋሪዎች ጋር ጓደኞቿ ጋር በመሆን ወደ ጠቅላላ ወደ 129366 ብር ልካችሁልናል። ይህንንም ደግሞ ቆርቆሮ፣ እንጨት፣ ሰራተኛ፣ የምግብ፣ የጠላ፣ የሚስማር፣ የትራንስፖርት እና ሽቦ ልዩ ልዩ ወጪዎችን ጨምረን 124220 ብር ወጪ አድርገን እንዲሁም ቀሪዋን 5146 ብር ለሰውየው ሰጥተን ቤቱን ሰርተን ያስረከብን መሆኑ ይታወቃል። የሁል ጊዜ ተሳታፊዎቻችን ሳታቆራረጡ በየዓመቱ በየበዓላቱ እንዲሁም ለተጎዱ ወገኖቻችን የምትደርሱትን ከልብ እናመሰግናለን። እጅግ አድርገን ነው የምናመሰግናችሁ። እንዲሁም ደግሞ በቦዛ ቀበሌ የቅዱስ ጊዮርጊስ ገዳም እንዲሁም በርካታ ወገኖቻችን ተሳትፋችሁ ወደ 203200 ብር አካባቢ ድጋፍ አድርጋችሁልናል። ቤተክርስቲያኑ በቆሎ ተገዝቶ እንዲደርስ አድርጋችኋል። ለምታደርጉት ድጋፍ እጅግ አድርገን እናመሰግናለን። ለቀጣዩም ድጋፋችሁ በዚህ ልክ ተጠናክሮ ይቀጥል እያል ቀጣይ የማህበሩ የሀገር ቤት ኮሚቴዎች ሌሎች ቀሪ ሪፖርቶችን ይዘው ይቀርባሉ። ሰላም ወዳጆቻችን እንደምን አላችሁ? ደህና ናችሁ? 2017 ዓ.ም የተከናወኑ ዋና ዋና ተግባራቶችን ተራ በኮሚቴዎች አማካኝነት እያቀረብን እንገኛለን። እንግዲህ ለገና በዓል ገቢ የሆነ ብር አለ። ከዛም ወጪ ሆነው ነው በዝርዝር ማቅረቤ
አንደኛ ሚኪ አማረ ከለንደን 8400 ብር፣ ገብርኤል ጋቡ ከጀርመን 5000 ብር፣ መቅደስ ከሆላንድ አንዳንድ ደጋጎች ጋር በመሆን 13800 ብር፣ 18000 ብር ይቅርታ። ቃል ኪዳን ደረጃ ከስዊድን 6011 ብር፣ ሳራ ዳኛው ከፈረንሳይ 11000 ብር፣ መላካየ ከጀርመን 5000 ብር፣ ሲሆን ሸቴ 5000 ብር፣ በሞባይል ባንክ እየተላከ 5000 ብር፣ ገብርኤል የልኝ 5000 ብር ጠቅላላ ገቢ የተደረገልን 188411 ብር ገቢ ሆኖልናል ለገና። ከዚህ ውስጥ ወጪ ያደረግነው ጠቅላላ ለገና በዓል ለአቅመ ደካሞች የወጣ ብር 114000፣ ትራንስፖርትና ልዩ ልዩ ወጪዎች 13811 ብር፣ በበረዶ በሰሜን ጎንደር ዞን በበረዶ ለተጎዱ ወገኖቻችን ደግሞ 60000 ብር ድምር የወጪ ድምር 187811 ብር ወጪ ሆኗል። ከዚህ ውስጥ ከወጪ ቀሪ 600 ብር አለች ማለት ነው። እግዚአብሔር ይስጥልን፣ ተባረኩ፣ እጃችሁ አይታጠፍ፣ እንደሰጣችሁ ኑሩልን እንላለን። ሰላም ወገኖች እንዴት ናችሁ? የእናት አቅመ ደካማ መረዳጃ ማህበር አባላት በሙሉ እንግዲህ የ2017 ዓመታዊ ሪፖርት በሰላም እንኳን ለዚህ ዓመታዊ ሪፖርት በሰላም እንኳን አገናኘን። ያው እንግዲህ የ2017 ዓመታዊ ሪፖርት የተለያዩ ወጪዎችን ያወጣናቸው እናንተ ደጋጎች እህት ወንድሞቻችን በተለያዩ ሀገራት ያላችሁ የላካችሁልን ገንዘብ አሰባስበን የሀገር ቤት ኮሚቴዎች ያው ወጪ ያደረግነውን ዓመታዊ ሪፖርት ለማድረግ ነው።